ቡና መጠጣት አይፈቀድም። ይሄንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት ሶስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ። እነዛ ሶስት ነጋዴዎች አንዱ ቡኑ፣ አንዱ አቦል፣ አንዱ ረጃ፣ አንዱ ቶና ተብለው ይጠሩ ነበር። አሁን ዛሬ ሶስት አይፈላም ክርስቲያኖች በእነኛ ስም ነው የሚመለከው። ቡና ጠጡ እንጂ እኔም ብለው ግን በሶስት ነጋዴዎች ነው ወደ ሀገር ውስጥ የገባው ብሎ ነበር። ነገር ግን አራት ነው የጠሩት። ለምንድን ነው? ቁጥር ይዛባባቸዋል። ለነገሩ እኔ ምን አገባኝ። ነገር ግን ቡና የተገኘው ለመጀመሪያ ጊዜ ጅማ ዞን ከታሙዱ ጋር ጮጬ የሚባል ቦታ ነው። ቡና ጠጡ። ቴንክ ዩ